ሰው ኒዕማ ካለው ሐሲድ አለው ምቀኛ አለው ሁሉንም በአግባቡ መያዝ ከቻለ ግን ሐሲድ የነበረውን ወደ ወዳጅ መቀየር ይችላል በምን በመልካም ግንኙነት ይቅር ባይነት በፈገግታ ነብዩ ሰለላሁ ዐለይሂ ወሰለም ደግ ነገር አይናቅም ብለው ወለው አን ተልቃ አኻከ ቢወጅህን ጠልቃ ወንድምህን ፈገግ ባለ ፊት ማግኘት እንኳ ቢሆን ጥሩ ሰላምታ ልብን ይከፍታል ፈገግታ ጥላቻን ያብሳል ፍቅርን ያነግሳል ስለዚህ ሰው ጋር ያለን አላቃ በጎ ስለሰሩልን ብቻ ውለታ ስለዋሉልን ብቻ አይደለም ጥሩ መሆን ያለበት حتى ክፉ እንኳ ቢሰሩ ክፉ በክፉ አይመለስም ክፉ በመልካም ነው የሚመለሰው واتبع السيئه الحسنه تمحها አሉ ነብዩ ሰለላሁ ዐለይሂ ወሰለም ክፉን ነገር በመልካም ነገር አስከትላት ታብሳታለች وخالق الناس بخلق حسن ከሰው ጋር ደግሞ በመልካም ባህሪ ተኗኗር ጥሩ ነገር ሲኖርህ ሌላው ሰው መጥፎው እየለቀቀው ይመጣል ማሸነፍ ማለት ይሄ ነው በመጥፎ የመጣን ሰው ወደ መልካም ነገር ቀይሮ መሸኘት መቻል ከፊት ገጽታ ይጀምራል ደግነት በእኛ እንኳን ሀገር አባባል ከፍትፍቱ ፊቱ ይላሉ ሰውየው ምንም ላይኖረው ይችላል እቤቱ ስትሄድ በፈገግታ አስተናግዶ መልካም ተርሂብ ካደረገልህ ወንድሜ መጣህ እንዴ እንኳን መጣህልኝ ናፍቀኸኝ ነበር ጥሩ የሆነ አነጋገር ከተናገረ ከምግብ የበለጠ ያጠግባል ቆንጆ አቀራረብ ምግቡን አቅርቦ ፊቱ ግን ኮስተር ካለ እየተናነቀህ ነው የምትበላው ተነስተህ እስከምትደርስ ተቸኩላለህ ይሄን ሁሉ ያደረገው የፊት ገጽታ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሰሃቦች ጋር ሲገናኙ ፊታቸው ፈገግታ ነበር ያንዳንዱ ሰሃባ ከኔ የበለጠ የሚወዱት የለም እስከሚመስለው ድረስ በኹሉቃቸው ሁሉን አዳረሱት ማለት ነው ይሄ ትልቅ ነገር ነው ما رآني رسول الله صلى الله عليه وسلم إلا تبسم في وجهه ማነው جرير بن عبد الله البجلي يا الله መልእክተኛ እኔን አይተው ፊቴ ላይ ፈገግ ያላሉበት ቀን የለም ይላል ለዚህ ነው ዑለማዎች ምን ይላሉ ዳኢም البشر ናቸው ይላሉ ሰሃቦች ሲገልጿቸው ሁሌ ደስተኛ ናቸው የሚያስወጣህ ወጪ የለም ይሄ የሚያደክምህ ድካም የለም ጥሩ አይነት ፊት ብቻ ማሳየት ነው ቢሽር ማሳየት ነው ይሄንን እንደው ባህሪ አድርገን ብንለማመደው አንደኛ እኛም ውስጣችን አፊያ ይሆናል ቂመኛ ከሆንክ ፊትህ ላይ ነው የሚታየው ደግ ከሆንክም ፊትህ ላይ ነው የሚታየው ወምንድነው والعين تعرف من عيني محدثها من كان من حزبها أو من أعاديها ይላሉ አይን ከሚያናግራቸው ሰው ከሚያናግረው ሰው አይን ላይ ወዳጅሁን ጠላትሁን መለየት ትችላለች የሚል አባባል ነው አንተን የሚወድ ሰው ፊቱን ስታየው ታነበዋለህ ንግግር ሲናገር ሌላኛው ምልክቱ ነው ፈገግታ ሌላ ቋንቋ ነው ፈገግታ የሰውን ልብ ይከፍታል ማንንም ሰው እንደው ጥያቄ እንኳን ቢኖርህ ወንድሜ እቺ ነገር ልትጠቀማት ብለህ መጠየቅና አንተ ብለህ መጠቀም የተለያዩ ነገሮች ናቸው አይደል ስለዚህ ዳኢም البشر መሆን ይጠበቅብናል ይሄ በሙስሊሙ ማህበረሰብ ውስጥ ሊስፋፋ የሚገባ ለሌላው ሙእሚን ላልሆነው አካል እንኳን በደግነትና በጥሩ ፊት ወደ እስልምና ልንስበው ልንማርከው የሚገባ ነገር ነው አቡስ ኮስታራ ቁጠኛ አኩራፊ አንዳንዱ ሙተደይን ሲሆን ጠንካራ ሲሆን ኮስተር ማለት ይመስለዋል ራስህ ላይ ነው ኮስተር ማለት ነፍስያህን ነው በደንብ አድርገህ ኮርኩመህ ማረቅና ማስተካከል እንጂ ወንድም ላይማ ደግ ነው መሆን የሚገባው አላህ Subhanahu Wa Ta'ala ሙእሚኖችን ሲገልጽ እኮ أعزة على المؤمنين أذلة على المؤمنين أعزة على الكافرين ይላል በሙእሚኖች ላይ
ትሁታን ዝቅ የሚሉ በጠላት ካዲ ላይ ደግሞ ብርቱ የሆኑ ናቸው። አሽዳኡ ዐለል ኩፋር ሩሐማኡ በይነሁም እርስ በርሳቸው ተዛዛኞች ናቸው ነው የሚለውና ይህንን ባህሪ እናስታውሰው ተግባራዊ ለማድረግም ጥረት እናርግ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።